ፍቅር ባንቺ አመለካከት ምንድነው? እንዴት ነው የምትገልጪው? እንቆያለን እንዴ ፍቅር ላይ? ከዚህ በኋላ እንወጣለን። የመጨረሻ ነው። አይ ጥሩ ነው። ደስ የሚል ነገር ፍቅር ደስ የሚል ነገር ፍቅር እኮ ደስ የሚል ነገር ነው። ማረግ ደስ አይልሽም? እኔ የእውነት በጣም ደስ የሚል ነገር ነው ፍቅር። ቅድም እንዳልኩሽ ነው እንደ ዝናቡ ማለት ነው። በቃ ኮዚ ነው ሁሉም ነገር፣ ቫይቡ ይቀየራል ፍቅር ሲኖር። አሁን እዚህ ቤት ውስጥ አሁን እኔና አንቺ እንዲህ ስናወራ የሆነ የሚረብሻል ስፕሪት ቢኖር ኖሮ እንዲህ አናወራ ማለት በቃ ሰላም ስለሆነ ነው እንዲህ እያወራን ራሱ ያለን። ፍቅር ሲኖር ሁሉ እኔ መነጽራችን ሁሉ ይቀየራል ብዬ ነው ማስበው። የምናየው ነገር ልክ ቅድም ዝናቡ እንዳልኩሽ መብራቱም ያምርሻል፣ መሬቱም ያምርሻል፣ አፈሩም ያምርሻል። ፍቅር እንደዛ እንድትሆኝ ነው የሚያደርገው። በቃ ሁሉንም ነገር በይሄ ከለርፉል በሆነ መነጽር እንደማየት ማለት ነው። ዓለም በጣም ታምራለች በፍቅር ሲሆን። ሰላም ነው ፍቅር። መነጽሩ የወለቀቀን ነው ችግር ከባድ የሚሆነው። ባይዘዌ እንደዛ እኮ ነው። ልክ አሁን የሆነን ሰው ታፈቅሪና ማለት ነው በጣም ቆንጆ ሆኖ ነው የሚታይሽ። በቃ የሚያደርገው ነገር ሁሉ ልክ ነው ምናምን። ልክ ስትጣይ እና መነጽርሽን አውልቀሽ ያንን ሰው ስትል ብለሽ አታውቂም? ምን ሆኜ ነው ግን ከዚህ ሰውዬ ጋር መቼ ነው እንዴት ነው ከዚህ ሰው ጋር የሆንኩት ያለሽ አውልቀሽ ስታዩ ነው ግን ያንን የምታውቂው። ልክ ፍቅር መነጽር ላይ ስትሆኚ ግን ሁሉም ነገር ሰላም ነው። እና እኔ ፍቅር በጣም ነው ደስ የሚለኝ። በጣም ነው በቃ ደስ የሚለኝ አባባል። አንድ ጥያቄ ብቻ ፍቅር ላይ ጨመርልኝ። አፍቃሪ ናት ሄቡ? አዎ ከሚባሉት ወገን ነኝ። ምን አንዳንድ ሰው ጅል አፍቃሪ ነኝ ይላል። ባለፈው ሳምንት አንድ እንግዳ ነበረች እና ጅል አፍቃሪ ነኝ ብላ ነው ራሷን የገለጸች። ገጣሚዋ በጣም ደስ የሚል ቆይታ ነበረ። ባይዘው ነበር ደስ የሚል ቆይታ ነው። በጣም ህይወት ይሸታል በደንብ ሲወራ። አዎ በጣም እውነቷን ነው። እኔም አፍቃሪ ነኝ። ጅል ነኝ እንዴ? እሱን ያፈቀርኳቸው ሰዎች ይወስኑ። ግን አዎ በጣም አፍቃሪ ነኝ እኔ። ቶሎ ነው ደግሞ ሰው ማምነው። በጣም ቶሎ ሰው አምናለሁ። ጎርቶሽ አያውቅም እንዴ? እንዴት ነው ማይቆ? ብዙ ጊዜ ሰው ቶሎ የሚያምን ሰው በጣም ይጎዳል ነው። በጣም ነው እንጂ የሚጎዳል፣ በጣም ይጎዳል። ግን ስቲል በቃ እኔ ዝም እንዳልኩሽ ነው። በቃ ዝም ብዬ ነው ማፈቅረው። ሰው የነገረኝን ነው ብዬ ነው ማምነው። በቃ ያሳየኝንና የነገረኝ ነገር ውሸት አለው ብዬ ሰው ለምን እንደሚዋሽ ራሱ አይገባኝም። የምር ነው ነገርሽ ማርያም አይመስልም። አሁን እንደዚህ ሳወራው ግን የእውነቴን ነው። በቃ የሆነ ውሸት ያለ አይመስልሽም? ውሸት ያለ አይመስለኝም። ሁሉም ነገር እውነት ነው። ጓደኝነት ላይ በቃ ስራም ላይ የማገኛቸውም ሰዎች ፍቅር ደግሞ ሲሆን ሞር በጣም አምናለሁ በቃ። እና ቶሎ ነው ፍቅር ውስጥ የምገባው። በጣም የሚገርም ሀሳብ ያነሳሽው። ውሸት ያለ አይመስለኝም። ሁሉም ሰው ይሄ አስተሳሰብ ቢኖረው ጥሩ ነው ብዬ አምናለሁ። ማለት አስተሳሰቡ ብቻ ሳይሆን ባይኖር ውሸት ራሱ ባይኖር እውነት በጣም የሚያጋጨኝም ጉዳይ ደግሞ ውሸት ነው። ማለት አሁን ውሸት ያለ አይመስለኝም እንጂ የምሬን አምናለሁ። በቃ ውሸት የለም ነው ውስጥ የሚቀበለው እና ሁሉም ነገር እውነት ነው ብዬ ስለማስብ ከዛ ከባድ ገት ፊሊንግ ደግሞ አለኝ። በጣም ነው ነገር ማቀው ነው የምልሽ። በቃ ከዛ ይሄ ነገር ልክ አይደለም እዚህ ጋር ሊሆን ነው ስል ሆኗል። በጣም የሚገርም ነገር ያነሳሽ እንደሆነ እያወቅኩኝ ከተዋሸው ደግሞ እንደ እብድ ነው የሚያደርገኝ። ኦልሬዲ ያውቀሻል። አዎ ከዛ እውነት ሆኖ አገኘዋለሁኝ እኮ ውስጣችን የሚነግረን ነገር ባይዘው የሆነ ነገር ስላለ ነው። በሆነ እንደዚህ አሁን ውስጥሽ ከነገረሽ ነገር ተነስተሽ ያጋጠመሽ ከባድ ጊዜ አለ ያለፍሽው ከራስሽ ጋርና ከእውነታው ጋር እየተጣላሽ? አዎ በጣም ከባዱ ፓስት ሪሌሽንሺፕ ላይ የተፈጠረው እሱ ነው። ገት ፊሊንግ ይነግረኛል፣ አልቀበልም እቀበላለሁ፣ ይነግረኛል፣ አልቀበልም እቀበላለሁ። በጣም ቆየው እዚህ ግጭት ውስጥ ከራሴ ጋርና ፋይናሊ አገኘሁት። ፋይንድ አውት ሳረግ ያሰብኩት ነገር ልክ ሆኖ ብቻ የሆነ ለራሴ ማረጋግጥበትን ነገር አገኘሁ። አንዳንዴ ማንሸከመውን ነገር መፈለግም ጥሩ አይደለም። እኔ አሁን ልክ ነገሩን ሳገኘው ለካ ማልችለውን ነገር ነበር ስፈልግ የነበረው፣ መቀበል ማልችለውን ነገር ነበር ስፈልግ የነበረው እና ማልወደው ያልኩሽ ለዛ ነው። ይሄ ገት ፊሊንግ ባይነግረኝ እኮ ዝም ብዬ እኖራለሁ ወይ በቃ በሆነ ነገር ተጣልቼ ይቆማል ነገሩ። ግን ፋይንድ አውት ለማድረግ በጣም ብዙ ዋጋ ከፍዬ ፋይናሊ ጉዳዩን ሳገኘው ምን ነው ባልጠየቅኩ አልኩኝ። ምን ነው ባላገኘሁት አልኩኝ። ባልፈለግኩት ኖሮ ነው በቃ። ማንችለውን ነገር መጠየቅም ልክ አይደለም። በጣም በቃ ጸሎትም ቢሆን ማንችለውን ነገር ነበር የጠየቅኩትና ሲመለስ ከባድ ሆነ በቃ።
እግዚአብሔር አንዳንዴ የማንችለውን ነገር ሆን ብሎ ነው የማያሳየን። በጣም ደግሞ ከፈለግሽውና ኦብሰስድ ከሆንሽበት ለዛ ጉዳይ ያሳይሻል። ደግሞ ግዴታ ከሆነ ጥያቄው መመለስ ማንችለውን ነገር መጠየቅ ልክ አይደለም። የፍቅር ህይወትሽ እንዴት ነው? እንግዲህ ምንድን ነው የሚባለው ሪሌሽንሽፕ ውስጥ ነኝ፣ እየሞከርኩኝ ነው ትዳር እንዲሆን እየሞከርሽ ነው። እኔ ያው ወደ ፍቅሩም ለመግባት ገና እየሞከርኩ ነው ብዬ የተረዳሁት። አሁን ሱሬ አገባ አይደል? አሁን ደግሞ አንቺ ሲያልሽ መስሎኝ እኔ እየሞከርኩ ነው። ስለዚህ በቅርብ ቀን እንጠብቅ እስቲ ከእግዚአብሔር